ሰላም ሰላም ውድ የቻናል ተከታታዮች እናንተ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ስለዚህ ጉግል ሺት እንዴት እንደሚጠቅም እንዴት ስራውን እንደሚሰራ በዚህ ቪዲዮ ከመጀመሪያ እስከ መጨረሻው እናያለን። እናንተ ግን ላይክ፣ ሼር ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ስለዚህ ጉግል ሺት በኢንተርኔት የሚሰራ ነው። ስለዚህ ያላችሁን ብራውዘር ትከፍታላችሁ ማለት ነው። ስለዚህ እኔ እናንተን ለማሳየት የተጠቀምኩት ዌብ ብራውዘር ማይክሮሶፍት ኢጅ ነው። ማይክሮሶፍት ኢጅ እከፍታለሁ ማለት ነው። ስለዚህ ማይክሮሶፍት ኢጅ እንደከፈታችሁ ወይም የእናንተን ብራውዘር እንደከፈታችሁ ከጉግል ሺት ብላችሁ ትጽፋላችሁ ማለት ነው። ጉግል ሺት ብላችሁ እንደጻፋችሁ ይሄ ይመጣል። ስለዚህ እዚህ ጉግል የተለያዩ ጉግል ድራይቭ የሚል አለ። ስለዚህ እኛ የፈለግነው ጉግል ሺት የምትለውን ነው። ክሊክ ታደርጋላችሁ። ክሊክ እንዳደርጋችሁ ሳይን ኢን ጉግል ሺት ይላል። አሁንም ይህን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ ይሄው ፕላስ ሳይኗን አንዴ ትጫናላችሁ። ወይም በሌላ በኢሜይላችሁ መግባት ትችላላችሁ። አሁን አዲስ ታብ ትከፍቱና ጂሜይል ብላችሁ ትጽፋላችሁ። ጂሜይል ብላችሁ እንደጻፋችሁ የራሳችሁ ጂሜይል ከተከፈተ በኋላ ክሊክ ታደርጋላችሁ። ኢሜይላችሁ እንደከፈታችሁ በቀኝ ሳይድ 9 ነጠብጣቦች አሉ። ይችን 9 ነጠብጣቧን አንድ ጊዜ ክሊክ ታደርጋላችሁ። አንድ ጊዜ ክሊክ እንዳደረጋችሁ ይሄው የተለያዩ ነገሮች አሉ። ስለዚህ እኛ የፈለግነው ጉግል ሺትን ነው። ይሄው ሺት የምትለውን አንድ ጊዜ ክሊክ ታደርጋላችሁ። አንድ ጊዜ ክሊክ እንዳደረጋችሁ ይሄው ተመሳሳይ ነው ከዚህ በፊት ከከፈት ነው። ስለዚህ ይችን ፕላስ ሳይን ክሊክ ታደርጋላችሁ። ክሊክ አድርጋችሁ እንደገባችሁ ይሄው ይሄ ሺት ተከፈተላችሁ ማለት ነው። እንግዲህ እዚህ ጋር ነው ይሄን ከከፈትን በኋላ የምንፈልገውን ስራ መስራት የምንችለው ማለት ነው። ስለዚህ እዚህ ጋር እናንተ የምትፈጥሩት ዳታ ይኖራል። ይህን ዳታ እንዴት መስራት እንደምትችሉ አሁን እናያለን ማለት ነው። ስለዚህ እዚህ ጋር ኔም ሊሆን ይችላል። ብቻ እናንተ የምትፈልጉትን ነገር መስራት ጀምሩ። ኔም ብላችሁ ትጻፋላችሁ። እዚህ ኔም ብላችሁ ከጻፋችሁ ስሞች ትዘረዝራላችሁ። ለምሳሌ እኔ ትዕግስት ከበደ፣ አለሙ፣ ሄኖክ፣ ፋጡማ፣ አበበ፣ ጫላ፣ ዳዊት፣ ሄለን እንደዚህ እያደረጋችሁ እናንተ እስከምትፈልጉት ደረጃ መሄድ ትችላላችሁ። እዚህ ጋር ደግሞ ያስመዘገቡት ስኮር ቢኖር ስኮር ብላችሁ ትጽፋላችሁ። እዚህ ታች 200 300 700 2300 ወይም 230 800 900 430 650 645 ወይም እያላችሁን ታስገባላችሁ ማለት ነው። ስለዚህ እዚህ ጋር ይህን ዳታ ካስገባችሁ በኋላ በምትፈልጉት ሌላ ዳታ ቢኖራችሁ ለምሳሌ ሮስተር መምህራኖች ሮስተር መስራት ብትፈልጉ አማሪክ፣ እንግሊዝ እያላችሁ የራሳችሁን ዳታ ማስገባት ትችላላችሁ። እናንተን ለማሳየት ያክል ግን እነዚህ ዳታዎችን አስገባው እኔ። ስለዚህ እነዚህን ካስገባው በኋላ ለምሳሌ ኮለመን ነው። ይሄ ኮለመን እንደዚህ ሆሪዞንታል ያለው ደግሞ ሴል ሆሪዞንታል ሴል ይሄ ኮለመን ነው። ስለዚህ ይሄን ሰፍቶ ከሆነ ማጥበቅ ትችላላችሁ። ይሄን ታደርጋላችሁ እንደፈለጋችሁ። እዚህ ክሊክ ካደረጋችሁ በኋላ ወደምትፈልጉት ፖዚሽን መቀያየር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የረሳችሁት ኮለመን ቢኖር ራይት ክሊክ ታደርጉና እዚህ ኮለመን ማስገባት ትችላላችሁ። ይኸው ኮለመን በዚህ ሳይድ ገባልን። አሁን ካንትሪ
የቀረ ቢኖር ከንትሪ ሀገራችሁን ማስገባት ብንፈልግ እዚህ ጋር ኢትዮጵያ ብለን እንጽፋለን ማለት ነው። ኢትዮጵያ ብለን እንጽፋለን። ስለዚህ ተመሳሳይ ነው። ስለዚህ ይህን ተመሳሳይ ከሆነ ድራግ ማድረግ ትችላላችሁ በታች እንደዚህ አድርጋችሁ ሀገራቸውን አስገባችሁ ማለት ነው። ስለዚህ ከዚህ ይህን ካስገባችሁ በኋላ ቴብል ማስገባት ነው የፈለግን ቦርደር። ስለዚህ ይህን ድራግ ካደረጋችሁ በኋላ ሁሉን ሴሌክት ካደረጋችሁ በኋላ ፎርማት እንትሆን ትጫናላችሁ። ፎርማት ከተጫናችሁ በኋላ ወደታች ወደ መጨረሻው አካባቢ አልተርኔቲንግ ከለር እንትላለች እሷን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ይኸው በዲፎልት በመጀመሪያው መረጠልኝ። መቀየር ብትፈልጉ ደግሞ ይኸው ሁለተኛውን ይኸው እንደዚህ ያደርጋችሁ ደስ የሚላችሁን ማድረግ ትችላላችሁ። ይሄ በቀይ ይኸው የፈልጋችሁትን ማድረግ ትችላላችሁ። ይህም ካደረጋችሁ በኋላ ደግሞ እያንዳንዱ መቀያየር ብትፈልጉ ወደታች ድራግ ካደረጋችሁ በኋላ አሁን ሂደር ያለውን ቀይ ያደርጉታል። ሂደር ቀይ የሆነው ነገር ካልተመቻችሁ ወይም ካልተመቸኝ ይችን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ የተለያየ ከለር አለ። እናንተ ደስ የሚላችሁ መምረጥ ትችላላችሁ። ያው ይችን በመርጥ ያው በዚህ ቀይሩ ሰጠኝ። አሁንም ከለር ዋን እቺ አንድ የምትለውን በነጭ ነው። ይኸው እንደምታዩት ነጭ አድርጎብኛል። ስለዚህ ነጭነቱን እንዲቀይር ከፈለኩ ደግሞ አሁን በዚህ ጋር ክሊክ አድርግና የተለያየ ከለር መምረጥ ትችላላችሁ። ለምሳሌ እኔ አረንጓዴውን ብፈልግ ያው አረንጓዴ ያደርግልኝ። ሁለተኛውንም ሌላ ከለር እንዲሰጥልኝ ከፈለኩ አሁንም ቀይ እንዲሆን ከፈለኩ ይሄን አደርጋለሁ ማለት። ስለዚህ በዚህ በሚያምር ዲዛይን መልክ እንሰራለን ማለት ነው። አሁንም ቅድም እንደነገርኳችሁ እዚህ ጋር የሆነ ኮለመን ማስገባት ብትፈልጉ እዚህ ከምትፈልጉበት ቦታ ላይ ገብታችሁ ኢንሰርት መግባት ትችላላችሁ፣ ወይም እንዳለ ራይት ክሊክ አድርጋችሁ ኮለመን ማስገባት ትችላላችሁ። ኮለመን አስገብታችሁ እዚህ ጋር አሁን ማስገባት የፈለጋችሁት ቁጥር ቢኖር 3 7 9 6 10 11 12 13 14 ቢኖር እነዚህ ቁጥሮች አስገባችሁ። እነዚህ ቁጥሮች ካስገባችሁ አሁንም ይሄን ወደዚህ እያደረጋችሁ ማየት ትችላላችሁ። ይህን ካደረጋችሁ በኋላ አሁን ሌላ ስራ መስራት ብትፈልጉ ይሄን አሁን የመጀመሪያው ይሄ ስኮር ነው የመጀመሪያ። አሁን ከዚህ ጋር በሆነ ቁጥር ማባዛት የፈለጋችሁት ነገር ቢኖር እነዚህ ቁጥሮች ተዘርዝረዋል። ስለዚህ እነዚህን ቁጥር 3ን በ200 ማባዛት ማካፈል እንደፈለጋችሁ ማድረግ ብትፈልጉ መሄድ ትችላላችሁ ማለት። ስለዚህ እዚህ ጋር ሪዛልት ከሚቀመጥበት ቦታ ላይ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ ወደ ኪቦርዳችሁ ሄዳችሁ እኩል የምትለውን ሳይን ትጫናላችሁ። እኩል ካደረጋችሁ በኋላ ይችን ተመልሳችሁ ክሊክ ታደርጋላችሁ። አሁንም ወደ ኪቦርዳችሁ ሄዳችሁ የማባዛት ምልክትን ስታርን ትነካላችሁ። ስታርን ነክታችሁ አሁንም በማን ማባዛት የምትፈልጉ በ200 ስለዚህ ሲቱ ሲባዛ ዲቱ ነው የሚላችሁ። ይኸው ሲቱ ማለት 3 ነው። ወደዚህ ስትመጡ ይኸው ሁለተኛ ኮለመን ላይ ያለች ሲቱ ነች። ወደ ዲቱ ስትመጡ አሁንም በተመሳሳይ ዲቱ ናት ማለት። ስለዚህ እነዚህን ብዜት ነው የፈለግነው። ስለዚህ ይህን ካደረጋችሁ በኋላ ኢንተር ትላላችሁ። ኢንተር ካደረጋችሁ በኋላ ይኸው 300 ሲባዛ በ200 600 ነው። ስለዚህ ይኸው ከለሩን ባይ ዲፎልት የሆነ ስራ ስንሰራ እየሰራልን ይሄዳል ማለት። ስለዚህ ሌሎችንም በዚህ መልክ እንዲሰራልን ከፈለግን ድራግ እናደርጋለን ወደ ታች። ዋው! ስለዚህ እያንዳንዱ በዚህ መልክ እያባዛለን ይሄዳል። ስለዚህ ከማባዛት ስንወጣ ደግሞ እንዲቀንስልን ከፈለግን ለምሳሌ አሁን ሄዳችሁ ከምትፈልጉበት ቦታ ክሊክ ታደርጉና እኩልነት ሳይኗን ትነካላችሁ። እኩልነት ስላላችሁ አሁንም እንዲደምርላችሁ ከፈለጋችሁ ማናማ እንዲደምርላችሁ ከፈለጋችሁ 200ን ከ600 እንዲደምር ከፈለጋችሁ አሁንም 200 የምትለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ፕላስ ሳይኗን ከኪቦርዳችሁ ሄዳችሁ ፕላስ ሳይኗን ትጫናላችሁ። ፕላስ ሳይኗን ከተጫናችሁ በኋላ 600 የሚለውን ክሊክ ታደርጋላችሁ። ይህን ካደረጋላችሁ በኋላ ኢንተር ትላላችሁ። ኢንተር
ኢንተር ስትሉት ይሄው 200 ሲደመር 600 800 ነው ማለት ነው። ስለዚህ አሁንም ይሄ ሁሉንም በዚህ መልክ ሊደምርላችሁ ዋው ይሄው ደመረልን ማለት ነው። ማካፈልም ቢሆን በተመሳሳይ። ስለዚህ ለየት የሚያደርገው ይሄ ነገር መደመርን፣ መቀነስን፣ ፎርሙላዎችን አራቱን የሂሳብ ስሌት መስራት የሚችል ፕላትፎርም ነው ማለት ነው ጉግል ሺት። ስለዚህ ካደረግን በኋላ አሁንም እዚህ ጋር እነዚህን ካየን በኋላ አሁንም ወደ ፋንክሽን መሄድ ብንፈልግ ፋንክሽን የምንላቸው ደግሞ ፋንክሽን በመጠቀም አቨሬጅ፣ ሰም የሚሉ ነገሮችን መስራት ብንፈልግ ማስቀመጥ እንችላለን። ስለዚህ እዚህ ጋር አሁን እዚህ ጋር ቶታል ብለን ማስቀመጥ ብንፈልግ ቶታል ብዬ ጻፍ ቶታል ከምትለው አሁን እነዚህን መደመር ብፈልግ 800 2400 የሚለውን መደመር ብፈልግ እዚህ ጋር ከርሰራችን እናስቀምጥና አሁን ከዚህ ከላይ ከተዘረዘሩት አማራጮች ይችን ከምንፈልግ ድምሩ ከሚፈለግበት ቦታ ላይ ክሊክ አድርገን በኋላ ወደ ምን እንሄዳለን? ኢንሰርት ምትለውን ክሊክ እናደርጋለን። ክሊክ ስናደርግ ፋንክሽን ምትላለች። ፋንክሽን ምትለውን ስትለኩ ይኸው ሰም አቨሬጅ ካውንት ይላል። ብዙ አይነት ፋንክሽኖች አሉ። ስለዚህ ሁሉም ፋንክሽን ማየት ብንፈልግ ይኸው ዋው በጣም ብዙ ፋንክሽን አለ። እንደምታዩት በጣም እነዚህን ሁሉ መጠቀም እንችላለን። ሂደት በሂደት ሲገባን እየነካካን እየተለማመድ ስንሄድ እያንዳንዱ ፋንክሽን ይገባናል ማለት ነው። ስለዚህ እኛ ግን ዛሬ ሰም ወይም ቶታል ነው የፈለግነው። ስለዚህ እችን ክሊክ እናደርጋለን። ከ800 እስከ 9675 ድረስ ክሊክ እናደርጋለን ወይም ሰሌክት እናደርጋለን። ይህን ሰሌክት አድርገን ከጨረስን በኋላ ያው ከኤፍ2 እስከ ኤፍ10 ነው ይለናል ያ። ስለዚህ ምን እናደርጋለን? ይህን ካደረግን በኋላ ኢንተር ምትለውን እንጫናለን። ኢንተር ስናደርግ ያው በሙሉ ደምሮ አስቀመጠልን ማለት ነው። አሁንም በተመሳሳይ አቨሬጅ መስራት ብንፈልግ እዚህ ክሊክ እናደርጋለን። ክሊክ እናደርግና አቨሬጅ ብለን እንጽፋለን። አቨሬጅ ብለን እንደጻፍን እዚህ ጋር ነው አሁን አቨሬጁ እንዲሰራልን የፈለግነው። አሁን እዚህ ክሊክ ካደረግን በኋላ ተመልሰን ወደ ኢንሰርት እንገባለን። ኢንሰርት ከገባን በኋላ ፋንክሽን ምትለው ጋር ስትነቁ አቨሬጅ ምትላለች። እሷን አንድ ጊዜ ክሊክ እንዳደረጋችሁ አሁን ሰሌክት ማድረግ ይጠበቅብናል። ከ800 እስከዚህ ቶታሉን አንጨምርም፣ ምክንያቱም አቨሬጅ ነው እየሰራን ያለን ማለት ነው። ይህን ካደረግን በኋላ ኢንተር እንላለን። ስለዚህ አሁን ሰሌክት ሳደርግ አይታያችሁም፣ ከለርፉል ሆነብኝ። ስለዚህ ሰሌክት እናደርግና ይህን ስናደርግ አሁን ይታያችኋል። ስለዚህ አቨሬጅ ከሰራን በኋላ አሁንም ይህን ቁጥር በፐርሰንት መግለጽ ብንፈልግ አሁንም ከዚች ጋር ክሊክ እናደርግና እንሰራለን ማለት ነው። ወደ ፐርሰንት ልንቀይረው ነው። ስለዚህ ምን እናደርጋለን? አሁንም ኢኳል ቱ 800 እናካለን። 800 ከነካን በኋላ ሲካፈል ካደረግን በኋላ ለቶታሉ እናካፍላለን ማለት ነው። ለቶታሉ እናካፍላለን። ከዚህ በኋላ ኢንተር ትላላችሁ። ኢንተር ካላችሁ በኋላ አሁን በተመሳሳይ እንዲያደርገው ድራግ ታደርጋላችሁ። ይሄን ማለት ነው። ድራግ ስታደርጉ ይሄው ስህተት አመጣብን። ስለዚህ ስህተቱ ምንድነው? ሪፈረንስ አላደረግንም ማለት ነው። ስለዚህ ሪፈረንስ ለማድረግ በዶላር ምልክት ማድረግ አለብን ማለት ነው። ስለዚህ እንመለስና አሁን በትክክለኛው እንዳይመጣልን ስለዚህ ኢኳል ቱ ማለት 800 ሲካፈል ለቶታሉ 55775 ይላል። ካደረግን በኋላ ዶላር ምልክት ማስገባት ይኖርብናል ማለት ነው። ስለዚህ ዶላሩን እንዴት እናስገባዋለን? ከኪቦርዳችሁ ትሄዱና ኤፍኤን ፕላስ ኤፍ4 ኢንተር እንዳላችሁ እንደዚህ ይመጣል። ስለዚህ በተመሳሳይ ሁሉንም እንዲሰራልን ድራግ ታደርጋላችሁ ማለት ነው። ዋው በሚገርም ሁኔታ አመጣልን ማለት። ስለዚህ በቁጥር ነው ያስቀመጠልን፣ እኛ በፐርሰንት ነው የፈለግን። ስለዚህ ድራግ ታደርጉና ወይም ከፈለጋችሁ ገና ቶታል የሁሉም ከመስራታችሁ በፊት ይህን ካደረጋችሁ በኋላ በፐርሰንት እንዲቀመጥ
ይቺ ትታያለች የፐርሰንት ምልክት። እሷን አንድ ጊዜ ክሊክ ታደርጉና ያው ወደ ፐርሰንት ቀየረልን። ከዚህ በኋላ ድራግ ታደርጋላችሁ ማለት ነው። ዋው በሚገርም ሁኔታ በዚህ ፐርሰንት አስቀመጠልን ማለት ነው። ስለዚህ እንዲህ ያደረጋችሁ የራሳችሁን ስራ ቀለል ባለ መንገድ መስራት ትችላላችሁ ማለት ነው። ስለዚህ ለዛሬው ያዝነው ወይም ያየነው ቪዲዮ ይሄን ነበር። አሁን ከዚህ ሳይወጣ ከነገ በኋላ ደግሞ ሙሉ ከዚህ ከጉግል ሺት ሳንወጣ የተለያዩ ፕላትፎርሞችን ተጠቅመን የተለያዩ ነገሮችን ተጠቅመን እንዴት እንደምንሰራ ፊልተር ምን እንደሚመስል የተለያዩ ነገሮች ምን እንደሚመስሉ አሁንም ቪዲዮ ይዤላችሁ መጣለሁ። የዛሬው ቪዲዮ ግን ከዚህ ያበቃል። እስካሁን ያየነው ይሄን ይመስል ነበር። ይህ ቪዲዮ ከጠቀማችሁ ሌሎችን ይጠቅማል ብላችሁ ካሰባችሁ ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።